ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። የዛሬው ቭሎጌ ትንሽ ረዘም ስለሚል ትዕግስት አድርጉ እሺ። ውርዬን አጣኋት ከእንቅልፍ የሚቀሰቅሰኝ አሁንማ በጧት እየተነሳች ከዛ ወደ ስራ ነው የገባው ቀጥታ። ይሄ አበባ ለምን እንደመጣ ነግራችኋለሁ። በጣም ብዙ ነው ይካበዳሉ ለማለት የኔን ቁመት ሊያክል ትንሽ ነው የቀረው። አሁን አያስታውቅም ይሆናል እንጂ በጣም ትልልቅ ነው እና ለምን እንደሆነ ነግራችኋለሁ በኋላ። ከዛ ጧት ተነስቼ ወደ ስራ ነው የገባሁት። ዛሬ ስፖርትም አልሰራው። ማታ ሁሉንም ቤት አጽድቼ መጅልሱን በቃ ሁሉንም ቤት አጽድቼ ምግብ የሚበላበትን ሳሎኑ ሲቀሪ ደከመኝና በቃ ጧት አጸዳዋለሁ ብዬ በጧት ተነሳሁኝ። ዛሬ 3 ሰዓት ምናምን ከጧቱ ከእንቅልፌ የተነሳሁት። ከዛ ተንስቼ እንደዚህ ወደ ጽዳት ገባሁ እላቸዋለሁ የኔ ሰዎች ማለት ነው። ቆይ ከዛ በፊት ግን ቲቪ እንዴት እንደሚጠራ ንገሩኝ። ማን ያልጠራልሽ ብሎኛል። ምንም ባደርገው ቅርጽ ይወጣል፣ ለምን እንደሆነ አላውቅም። እና ኮሜንት ላይ ንገሩኝ እሺ እንዴት እንደሚጠራላችሁ። እሺ ከዛ የኔ ሰዎች ትናንትና እንትን ላይ መግሪብም ሳይሆን በቃ እስከ 10 በኋላ ወጥተው ነበር። እኔና ውርዬ አልወጣንም። ያላ ስራ ሰብስበው ወጥተው መኪና አደጋ ደረሰባቸው። ወላሂ እንዴት እንደደነገጥኩኝ። መኪናው ድቅቅ ብሏል፣ እነሱ ግን ምንም አልሆኑም። ሱብሃንአላህ አላህ ሲጠብቃቸው። ወላሂ እኔ በጣም ነበር የደነገጥኩት። እና ከዛ እንግዳ ይመጣልና እነሱን ለመጠየቅ እንግዲህ አደጋ ስለደረሰባቸው ስራ ይበዛል ሰሞኑን። ያው እንግዲህ ጠፋባቸዋለሁ። ይህንንም ሰው ልኮት ነው፣ አበባውን ሰው አምጥቶት ነው። እና እንግዳ ስለሚበዛ ቤት በደንብ ለምንድን ነው ግን እንደዚህ ሰው ሲመጣ ቤት በደንብ መጸዳት አለበት የሚሉት? እና ያው ንጹህ ነው እኮ ቤቱ፣ ግን በቃ በደንብ እንዲጸዳ ነው የሚፈልጉት። ብቻ እንደዛ አጸዳዳሁኝ ማለት ነው። እና ይሄ ሰው ያመጣውን አበባ ቆራርጬ እንደዚህ በጣም ብዙ ነው በነገራችን ላይ። እንደውም ሁሉንም እንትን አላልኩት፣ ጣልኩት። የተወሰነ የማያምረውን እንደዚህ አድርጌ አደረኩ። አበባ አደራደር ላይ እንደዚህ ብዙ አይደለሁም። ልጅቱ በጣም ነው የምታሳምረው፣ ታውቅበታለች። እኔ ብዙ አልችልበትም፣ ግን ምንም አይለማ። እስኪ ከ10 ስንት ትሰጡኛላችሁ? ብቻ የሚያማምር አድርገው ይሰሩታል አንዳንዴ እንደዚህ። እና ክሮሌክስ ረስቼ ነበር፣ ተመለስኩኝና ውሃና ክሮሌክስ አደረኩ። ክሮሌክስ ካረጋችሁበት ማለት ነው ይቆያል ብዙ ቀን ሳይበላሽ፣ ውሃው አይሸትም እና እንደዚህ ውሃው አይጠቁርም። ብዙ ቀን ማቆየት ትችላላችሁ። ውሃ ስታረጉ ክሮሌክስም አድርጉበት እሺ። ከዛ እንደዚህ ሳሎን አመጣሁትና ቁጭ አረኩላቸው። የበፊቱ ነበረ ይሄኛው፣ አንደኛው የበፊት ነበረና እዚህ ለብቻ አስቀመጥኩት ማለት ነው። እና ውዶቼ እንደው አላህ ከድንገተኛ አደጋ ይጠብቀን። ወላሂ እኔ ደንግጬ ነበረ ሰዎቹ የሆነ ነገር ማለት ይሆናሉ ብዬ፣ ግን አልሐምዱሊላህ ምንም አልሆኑም። መኪናው ግን በጣም ነበረ ድቅቅ ያለው፣ ያስፈራል ወላሂ። ሱብሃንአላህ አላህ ሲጠብቃቸው። እና እንደዚህ ውርዬ ጋር እየተጫወኩኝ፣ ውርዬን መቼም እያያችኋት ነው፣ ከስሬ ውንውን እያለች ነው። ከዛ ኪችን መጥቼ ደግሞ ያዝረከረኩትን እንደዚህ ማጽዳት ነበረብኝ። አጸዳው፣ አደረኩት። ከዛ ጉዞ ወደ ሻወር። ከሻወር ስወጣ ውርዬ ናት በር ላይ ቁጭ ብላ ነው የምትጠብቀኝ። ወላሂ አታዛዝንም? ሻወር ስወስድ ሁሌ ትጠብቀኛለች። ሽንት ቤት ስገባ በር ላይ ቁጭ ብላ ነው የምትጠብቀኝ። የኔ ማር በቃ ቂጥቂጤን ደስ ይላል። እግሬን ስለምትከተለኝ ስጠፋባት ሽንት ቤት ያው የሻወሩን ድምጽ ስትሰማ ቁጭ ትላለች እያዳመጠች። ስወጣ ትከተለኛለች። ከዛ የኔ ማር ወላሂ እንዴት አያችኋት ግን? ውርዬን ወደዳችኋት? ብሎጓንስ ወደዳችሁት? እና ሻወር ወስጄ እንደዚህ ፋፋ ብያለሁ። ሰሞኑን እንግዳ ይበዛብኛል፣ ዱአ አድርጉልኝ ወላሂ እንዳይበዛብኝ ስራ። እና እስኪ ከተመቸኝ እንግዲህ እንግዳም ሲመጣ ቀርሼ ይለቅላችኋለሁ። ብሎጌ ነው።